እሺ እሺ እናስተልኝ አሁን እቺ ስሪ ፌዝ ዲናሞ ናት 2.2 ኤችፒ ነው ለምን 2.2 ኪሎዋት ነው 380 ቮልት ነው ስለዚህ በካፓሲተር እንዴት ነው የምናስነሳው የሚለውን እናያለን ማለት ነው ካፓሲተሩን የተጠቀምኩት 25 ማይክሮ ፋራድ ነው ስለዚህ ይሄ ስሪ ፌዝ ነው 3 ገመድ ነው እንደምታዩት ስለዚህ እቺን እንደዚህ እናያይዛለን እቺንም እንደዚህ እናያይዛለን ከዛ ቫይብሬተር ናት እቺ በ220 ቮልት እንዴት ነው የምናስነሳው የሚለው ስለዚህ አንዱ ካፓሲተር የታሰረውን አናስርበትም አንድ ካፓሲተር ይደርሰዋል አቀጣጣሏ እንዲህ ናት ማለት ነው የሁለት ገመድ የተጠቀምኩት አንድ ላይ ደርቤው ነው ይሄ በውስጡ አራት ገመድ ነው ያለው ለዛ ነው ስለዚህ እቺን በዚህ መልኩ እናስነሳለን ማለት ነው አንድ ካፓሲተር ብቻውን የታሰረው አንድ ካፓሲተር ኤሌክትሪክ ታስሯል ይሄ ኤሌክትሪክ ታስሯል ከዛ በኋላ ወደ አንድ ዙር ብቻ ነው የሚዞረው ይሄኛው እዛው ማሙል ያለው እሺ ዙሩ ይታያል አቁም አሁን ዙሩ ወደዚህ ከነበረ ዙሩን ለመቀየር የግድ ምንድነው ማድረግ ያለበት አንዷን ገመድ እቺኛዋን አንስተን ወደዚህኛው እናደርጋለን ማለት ነው ኤሌክትሪክ ፓርቱ ከዛ በኋላ ድጋሚ እና በዚህ መልኩ ነው ማለት ነው ላይክ እንዳይረሳ በቃ